ጠላ መጠበቅ ቴክሳስ ሙቀታ ውሃው አልተመቸም ግን ዞሮም ዞሮ እንጠምቃለን አንዳንዴ ለአመት በዓል ግን ጠላ ነው መጠጣት ያለብን ማለቱን ምን ያደርግልሃል ሶም ብልቆ ነፍተ ሶፋ ላይ ያስተኛል አትነሳ ሰው ነው ጎትቶ የሚያስተኛ ስለዚህ እነ ዘመነ ካሴ ፍራቻ ሲይዛቸው አረቄ ይጠጣሉ እንቅልፍ እንዲይዛቸው ጠላ ይጠጣሉ ስለዚህ እነዚህ አልዋልታ ነው የሚዋው ልክ እንደለቱ አያሌው ማለት ነው ምንም እየሰሩ አይደለም አትሞኝ ልደቱ አያሌው ማለት እኮ ፖለቲከኛ አይደል አስረስ ፖለቲከኛ አይደል ልደቱ እኮ አሁን ጨርቅ የለበሰ ሮቦት ማለት ነው የሞላውን የተሞላውን ይዞ መጥቶ ነው የሚናገረው ደም ባለፈው ጦርነት ሳይውቅ ወታደር ትምህርት የለውም እንዴት ነው ይሄ ከፋኖ ጋር ይዋጋል ብዬ ምናምን እኔ አስበለ ምን አይሆንም ህዋት አንተን ይነግራል አቃጣሪ እኮ አህያን ተሸክሞ በል የተባልከው ነው የምትወጣ እንጂ ትግሬ እኮ ላንተ እንዴት ነው የፋኖንና የቲዲኤፍን ወይ የህዋትን ግንኙነት የሻቢያን እንዴት ላንተ ይነገራል አንተ እኮ ታራ እኮ ነው መናኛ እኮ ነው ልደቱ አያሌው ሰርግጬ ነው ነገር አንድ ልደቱ ፖለቲከኛ ነው ምናምን ይለኛል አቃጣሪ ነው በደህንነት መስሪያ ቤት ተመልምሎ ወጣቶችን በየድርጅቱ ልክ እንደ ይልቃል ጌትነት አሁን ደሳሌ ጫኔና ይሄ የአብኑ መሪ እንደሚያረጉት መሰለል ይሰልላሉ ለመንግስት ይሰጣሉ ማለት ሌላ ነገር እኮ የለም አብይ እኮ የኤርትራን ውለታ ከፍለን አንጨርሰውም ብሏል እኮ የፋኑን ውለታ ከፍለን እኛ ኦሮሞች እኛ ብልጽግናዎች በተለይ አንድ ከፍለ አንጨርሰውም ብሎናል እኮ በዚያ ባለበት አፉ ነው ሻቢያ ዘላለማዊ ጠላት ነው አለ የኢሳያስን የኤርትራን ውለታ ከፍለን አንጨርሰውም ባለበት ተመልሶ ደግሞ አሁን የኤርትራ ህዝብና ኤርትራ ሻቢያ ራሱ ማን ነው መሪው የኢትዮጵያ ዘላለማዊ ጠላት ነው ወዳጅ ሆኖ አያውቅም ብሎ ተናገረ የአብይ አህመድ አሁን ይሄ ሰው ነው እንዴ አሁን ተራኮ መናኛ እኮ ነው የሚናገረውን እኮ አያውቅም ኤርትራ ዘላለማዊ ጠላታችን ነው ብሎ ብቻ ከዚያ በፊት እኮ የኤርትራን ውለታ እነዚያ ደግሞ ቡችሎች አሉ እና አባው ጀነራል አባው ውሻ በበላበታል የሚጮህ ቁጭ ብለው ከኤርትራ እንትኖች ጋር የዚያን ጦርነቱ ማግስት ኤርትራኖች አብረን ደማችን አንድ ላይ ተቀላቅሎ ወድቀን ሙተን ተላላኪ የሚጮህ ውሻ ማለት ነው ያ ጀነራል ትራው ህንቂጡ ነበር በፊሻለ ሽጉጥ የምን አባ ጀነራል ነው አንተ አሁን አበባው አንተ ጀነራል ትባላለህ ምን ይሻል እኔ ምን ይባል እዚህ በቃ ተቀብረን እኛ እኮ ያንዳንዱ ኤርትራዊና ኢትዮጵያዊ ደማችን ህዋት ነው የገጠሙ ጊዜ እኮ ዛሬስ ደግሞ ኤርትራ እንመጣልሻለን እኔ እኮ የብልጽግና ጀነራል የሚባል ምን ይሻነት እኮ በቃ አይመጥንም እኮ የቀበሌ ምን ይሻ ይበልጣል የአማራ ምን ይሻ ይበልጣቸዋል የኦሮሞ ጀነራሎች አሁን እነዚህ ሙርኮኞች ያቋባው እኮ አልተማረከም ማርኳል እንጂ እነዚህ እኮ የማይረቡ ናቸው እንደውም ያ አበባው ይሻል አበባው በበላበት ስለሚጮህ ነው እንጂ ጀግና ምንም ጥርጥር የለኝ አበባውም ጀራባው የሚባል ያባራና ምናምን አገው ነው የሚባለው ሰውዬ ጥርጥር የለኝ ቅጥረኛ ነገ ደግሞ ሞጣ ቀራኒው ደግሞ ጠቅላይ ሚኒስትር ሲሆን እድሜ ከጨመረ ደግሞ ምክትል አድርጌ እቀጥላለሁ ምን ሞጣ እኮ ጀግና ነው የሚል ሞጣ እኮ ጀግና ነው ሰው አልተቀበለው ስላለ እኮ ነው ከፍተኛ አብዮት አስነሳናችን ንጉስ አይተናነቅ ጀግና ዘመዶቼ ይነግሩ ነበር ሞጣ ላይ እኮ ፖሊስ እኮ
ሰባቱን ባናቱ ላይ ዘግዝቆ የሚሄድ በሆዱ ላይ የሚሄድ ዝም ብላችሁ እቺን ነገር ቅረጹና አስቀምጡልኝ ለህዝቡ። ሻዕቢያና ግብጽ ወይም ኤርትራና ግብጽ የሚያገናኛቸው ድንበርም የለም ኢኮኖሚም የለም። የሚያገናኛቸው ሁለቱም ኢትዮጵያ የምትባል ጠላት ብለው የፈረጇት አገር በተለይ ደግሞ አማራው ስላለ ነው። በቃ እስኪያውን ኤርትራና ኢጅፕት የሚገናኝበት ድንበር አለው የለውም? የኢኮኖሚ መስመር አለው የለውም? ከኤርትራ ምን ይወስዳሉ? ጤፍ ነው ቡና የለም? በቆሎ ነው ምናምን የለም? ከግብጽስ ወደዚህ ምንም ይመጣ ነገር አለ? ምናልባት ፍሩት ካልሰጧቸው በአባይ በሰሩት ፍሩት አቮካዶ ሊጭልላቸው ይችላል። ምንም የሚያገናኛቸው ነገር የለም። የኢትዮጵያ ሁለቱም የኢትዮጵያ ነባር ጠላቶች መሆናቸው ግን ያገናኛቸዋል። በ1988 ዓመተ ምህረት እኮ ግብጽ ኤርትራን የምትደግፈው ኢትዮጵያን ለማፍረስ ነው ብሎናል እኮ ማን? ኢሳያስ አፈወርቂ